አባትሽ በህይወት ያለ የሌለ መስሎ ተሰምቶሽ ታውቃል? ምንም ስሜት የለም። ሁሉ ጊዜ አባቴ እንዳለ አንድ ቀን ደግሞ ተስፋ ሆኖ እንደሚያስደስተኝ ምናምን። እንደው ስታስበው ልጅህ ምን የምትመስል ይመስልሃል? እንደው ምን እንዴት ነው የምትስላት? በቃ በራሴ እንትን ነው መስላት ማለት እኔን እንደምትመስል ነው መስላት። ራሴን አካሌ እንደምትመስል በቁመትም በመልክም ትመሳሰለኛለች ብዬ ነው እንትን። እስከ ዛሬ ድረስ ግን አባትሽን አግኝተሽ ታውቂያለሽ? በስልክ አላገኘሽው? አላገኘሁትም። ፎቶውንም አታውቂው? ፎቶ የለሽም? የለም፣ የዛን ጊዜ አልነበረም። ፎቶውንም አላየሽም? ድምጹንም አልሰማሽም? ምንም ነገር። ስለዚህ ዛሬ ሰርግሽ ነው ማለት ነው? አዎ። ከመጋባታችሁ በፊት እሱ ልጅ እንዳለው አሁን እየነገረን ያለው። ስትጋቡ ላንቺ ልጅ እንዳለው ነግሮሽ ነበር? አልነገረኝ። ከአባቷ ጋር ዛሬ እናገናኛታለን። በስልክም አውርታው አታውቅም፣ ፎቶውን አይታ አታውቅም። ለመጀመሪያ ጊዜ ነው አባቷን የምታገኘው። በጣም እንደጓጓህ ነው መቼም ልጅህን ለማየት። ስለዚህ ወደ አባትሽ እንሂድ ወይንስ እሱ ይምጣ? ደስ እንዳለ በል እስኪ ልጅህ እየመጣችልህ ነው። ልጅህን ልታገኝ ነው። ና ወደዚህ ልጅህን ተገናኙ። አባትሽ ሰላም ጤና ይስጥልኝ የደሬ ካናዳ ሚዲያ ተከታታዮች። ዛሬ ደግሞ ባለፈው የጀመርነውን እናትና አባት የምናገናኝበትን ፕሮግራም ዛሬ ይቀጥላል። ለየት ያለ ፕሮግራም ነው ዛሬ የሚኖረን። በጣም ተአምራዊ የሆነ ታሪካዊ የሆነ ቀን ነው። ስለዚህ ይሄ ፕሮግራም ማንም ሰው እንዳያመልጠው፣ ምክንያቱም ለየት ያለ ቀን ስለሆነ ማለት ነው። ስለዚህ ባለፈው ከቀጠልነው ፕሮግራም እንቀጥላለን። ዛሬ ደግሞ በመካከላችን አባቷን የምትፈልገው ልጅቷ ከእናቷ ጋር እዚህ በመካከላችን ትገኛለች። እንኳን በድጋሚ በሰላም መጣችሁ። እንዴት ነበር ጉዞ? ተጉዛችሁ ከየት ነው የመጣችሁት ዛሬ? ሐዋሳ። ጉዞ እንዴት ነበር? ጉዞ አሪፍ ነው ማለት። እንዴት ነበር ባለፈው ከተገናኘን በኋላ ቆይታ እንዴት ነበር? እንዴት ሰነበትሽ? ወደዚህ ሲያየሽ ቆይታ በጣም ደስ ይላል። ከሚገባ በላይ ነው ደስታ እንትን ያለኝ እና አሁን ደግሞ ይበልጥ አባቴን በማገኝበት ሰዓት የበለጠ ደስ ብሎኛል። አሁን ባለፈው ከተገናኘን በኋላ እኔና አንቺ እናትሽ ምክንያት ካገናኘችን በኋላ ወደ ሐዋሳ ተመልሳችሁ ነበር። አባታችሁ ሌላ ሀገር ስለነበር ማለት ነው። አባታችሁ እስከሚመጣ አባታችሁ እስከሚገኝ ድረስ። ስለዚህ በዛን ቀን የ3-4 ቀን ልዩነት አለው አይደል? 4 ቀን እንደዚህ ሆነ። 4 ቀን። ስለዚህ ይሄ 4 ቀኑ እንዴት አለፈ? እንዴት ተኛሽ? እንዴት ነበረ? እኔ 4 ቀኑ ሙሉ ሁሉ እንቅልፍ አልወሰደኝም ማለት እችላለሁ። በቃ ማለት እሱ ጋር ደግሞ አሁን የበለጠ ቤተሰብ ጋር ተገናኝቼ እሱን ደግሞ ሳገኘው ምን አይነት ደስታ እንደሚሰማኝ ሁሉ አላውቅም። በቃ ደስ እያለኝ ነው። ባለፈው አውርተን ነበር ቤት ተገናኝተን ማለት ነው። የመጀመሪያ ቀን ተገናኝተን የነበረሽ ሁኔታ በጣም የሚገርም ነበር። የአባትሽን መገኘት ስታውቂ ስትሰሚ የሆንሽው ሁኔታ ልቅሶሽ ሁሉ ትዝ ይለኛል እና 25 ዓመት ይሆናል አባትሽ ጋር ወደ 25 ዓመት ይሆናል እና በዚህ በ25 ዓመት ውስጥ ባለፈው ማጫወተሽኛል። መቼ ነው አባቴን ብለሽ መጠየቅ የጀመርሽው? ከ6ኛ ክፍል ያለው አባቴ ምናምን እያልኩ ሁልጊዜ ስለ አባቴ ያለኝን ነገር አወራለሁ። ግን እሷ ምንም አይነት እዛ ቦታ ለማድረስ ምንም አይነት አቅም የላትም ነበረ። ግን ቀስ ብለሽ ትምህርትሽን ስትጨርሽ እንደዚህ ስትሆኚ ወስድሻለሁ ምናምን እያለች ሁልጊዜ ተስፋ ትሰጠኛለች ነበረ። ግን አሁን ደግሞ ይበልጥ በዚህ አጋጣሚ እንደዚህ ሳገኘው ሁሉ በቃ ትምህርት ቤት እያለሽ እስከ 6 ስትማሪ እንደገና ደግሞ ሃይ ስኩል ስትማሪ ስማሪ ዩኒቨርሲቲም ሆኜ ደግሞ እርብሻ ምናምን ሲሆን በቃ በዚህ አጋጣሚ አሁን አባቴ ቢኖር እኮ እንደዚህ ያሆንልኛል ነበር ወይ ሌላ ካምፓስ ይቀይርልኛል እኮ አባቴ ካጠገቤ ቢሆን ምናምን እያል እንትን እላለሁ። ሁልጊዜ ስለ አባቴ ያነሳለሁ ነበር።
ምን ይሰማሽ ነበር? አሁን አንቺ ኤሌመንተሪ ስኩል እያለሽ ሃይ ስኩል እያለሽ ዩኒቨርሲቲ እያለሽ እንደው አባቴ በህይወት ይኖራል ብለሽ ታስቢ ነበር? ሁልጊዜ ነበር ይሄንን አስባለሁ። በቃ አባቴ በህይወት ኑሮ እኔ ያሳደገችኝን አያቴን አባቴን ወስጄ አሳይቻት በቃ እሷን ማስደሰት ነበረ። ያደግሽው አያትሽ ጋር ነው? አያቴ ጋር ነው። ለምን እናትሽ ጋር አላደግሽም? ይሄው ቤተሰብ ትንሽ እንትን ስለሆነ እሷ ከሰው ቤት እየሰራች ነበር ነው የምታሳድገኝ። እሷ ሰው ቤት ስለሆነ ብዙ ጊዜ እንትን አትልም። አያቴ ጋር እየሆንኩ ነው ያደግኩት። እኔን አስተማረች ሰው ቤት ሆና ነው። ስለዚህ እሷ እናትሽ አንቺን አያቷሽ ጋር አስቀመጠችሽ፣ እሷ ደግሞ ሰው ቤት እየሰራች አንቺን አስተማረች ማለት ነው? አስተማረች። አያትሽሳ ምን ይሉሽ ነበር አሁን ስለ አባትሽ እንደዚህ? እሷ 8ኛ ክፍል እና 8 ወይ 9 ያለው ልውሰዳትና እንደዚህ ባለ ቀን ወስጄ አገናኛታለሁ፣ በቃ እንደምንም አድርጌ አገናኛታለሁ ስትል ቆይ ትምህርቷን ትጨርስ እስከ 10ኛ ድረስ ፊደል መቁጠር እንትን ትበል ትጨርስ፣ ሌላ ጊዜ እንኳን በቃ ስራ ተቀጥራ መስራት እንኳን እንድችል የ10ኛ ክፍል ካርድ ይኖራት ነው እያለች ታወራ ነበር አያቴ ማለት ነው። ግን ስታስቢው አሁን አንቺ እስካሁን ድረስ ባለው አባትሽ በህይወት ያለ የሌለ መስሎ ተሰምቶሽ ታውቃል? ምንም ስሜት የለኝም። ሁልጊዜ አባቴ እንዳለ አንድ ቀን ደግሞ ተስፋ ሆኖ እንደሚያስደስተኝ ምናምን በቃ ከዘመድ አዝማዱ ጋር በቃ እንደዛ ነበር ማስበው። በህልምሽስ እንደው አሁን አባት እና ልጅ እንደዚህ ሲሆን በህልም ማየት አለ እንደዚህ ላሉ ሰዎች በህልምሽ አይተሽ ታውቂያለሽ? ሁልጊዜ ከአባቴ ጋር ሆኖ እዛ አያቴ ቤት ሂደን ድግስ ተደግሶ አባቴ መጣ ምናምን ብዬ የሰፈር ሰው ጎረቤት ዘመድ አዝማዱን ጠርቼ እኔን እንኳን ደስ አለሽ እያሉ እነዛ ሰዎች ያጅቡኝ ነበር በህልሜ። በቃ ይሄ ነው የሚታየኝ። በቃ አባቷ የሸዋዬ አባት ተገኝቷል እኮ እንደዚህ ሆኗል እኮ እያሉ በቃ እንትን የሚሉ ሁልጊዜ ይሄ ነው ህልሜ ላይ ሁሉ የሚታየው። አሁን እንደነገርሽኝ ከሆነ እናትሽ ሰው ቤት እየሰራች ነው ያስተማረችሽ፣ ተቸግራ ማለት ነው። አያትሽ ጋር የሚያስቀመጠችሽ እሷ እየሰራች ገንዘብ እየላከች እንድትማሪ ነው። ጀግና እናት ነው ያለሽ። እና የተቸገርሽው ነገር ነበር? አዎ ዩኒፎርም አለ፣ ደብተር አለ፣ እዛ ብዙ ነገር በቃ መንግስት ሁሉ በቃ የድሃ ድሃ ናት ተብዬ ተመዝግቤ በቃ ደብተር፣ ብርድ ልብስ ምናምን እታገዝ ነበር በመንግስት ማለት ነው። በቃ የድሃ ድሃ ናት እሷ ተብዬ ማለት ነው። እስኪ አሁን ደግሞ ወደ አንቺ ልመለስ፣ ወደ እናትሽ ወደ ቦሴ ልምጣና ስታሳድጊያት እንዴት ነበር? አንቺ ሰው ቤት እየሰራሽ ነው። ልብስ አልቀይር፣ ቅባት አልገዛ፣ ሳሙና አልገዛ፣ በቃ የወሯን የ2 ወሯን እንደዚህ እያራገፉኝ ከልጆች እንዳያታንስ በቃ ከጓደኞቿ እንዳታንስ እያልኩ በወር በ2 ወር እልካለሁ። ለባል ሲሆንም እንደዚህ በቃ ምንም አልለብስም። ሰው የሚያለብሰው ለእኔ ልብስ የሚያለብሰኝ ቅባት የሚገዙልኝ ሰዎች ናቸው፣ ጥሩ ሰዎች ናቸው። እኔም ጥሩ ስነ ምግባር ስላለኝ ነው። እና እንደዛ እያረኩኝ በቃ እስከ ዩኒቨርሲቲ አስተማርኋት። በቃ ያው በ4ኛው ዓመቷ ግርግር መጣ፣ ከዚያ አቋረጠችው። ከዚያ በኋላ በቃ በስንት ዓመቷ? 3 ዓመት ሞልቷል። በ4ኛው ነው ግርግር ሲሆን በቃ ሌላ ነገር ብዙ ልጆች ናቸው የተጎዱ የዛን ጊዜ። እሷ እግዚአብሔር የእህቴ ልጅ ወላይታ ሰዷለች እና እሷ ጋር ሰደድኳትና በቃ ትራንስፖርት ልኬ እሷ ጋር ቆየች። ከዚያ በኋላ በቃ ተይው በቃ ብር ካለ ሌላ ጊዜ በቃ ከፍዬ አስተምርሻለሁ ከኛ ሀገር እያልኳት እንደዚህ በቃ። ሌላ ልጅ ወልደሻል ከሷ? ኧረ ምንም አላገባሽም? ከዛ በኋላ የለም ከሷ እድሜ ተውት ነው እንትን እንኳን በልጅነት ነው የወለድሻት? አዎ በልጅነት ያላውቀው። ከዛ በኋላ እንዴት አላገባሽም? አይ አግቢ ሲሉ ለሱ በርበሬም ተሻባም ጠምር የሚጨቃጭ እኔ ራሴን እየለፋው እናቴም ምስኪነት አባቴ የለኝም። ከዛ እየለፋው በቃ ቤተሰቦችን እረዳለሁ። እኔ ባል ምን ያደርግልኛል በቃ ብዬ ተውሄና በቃ ሰዎች ሁሉ አሁን እሷ ወደ 25 ይሆናል እድሜ ከ23 ከ25 አባቷ እንግዲህ በደንብ ይነግረናል ስንገናኝ። በዚህ አመት አባቷን ለማገናኘት እንዴት አልቻልሽም? የዛን ጊዜ እኔ በፊት እሷ የወለድ ጊዜ ስልክ አልነበረም እንዳሁኑ ማለት ነው። ቴክኖሎጂ አልመጣም። የቤት ስልክ ነው ያለ። ከዚያ የቤት ስልክ ተሰጥቶኝ ነበረ፣ ጠፋ። እሷን የ3 ወሯን ነው እጄ ሄድኩ ያ ክፍለ ሀገር ማለት ነው ታምሜ በጣም። ከዚያ በኋላ አልነበረም። ባለፈው መጥቼም ጠፋኝ። ሩፋኤል አካባቢ ሁላ ደርሼ ነበር። አዲሱ ገበያ ሁላ ስጠይቃቸው
እንደዚህ የሚባል የለም ምናምን ቦታውን አቅጣጫውን ተሳስቼ ሄጄ ማለት ነው አናውቅም አሉ። በቃ እኔም ተመልሼ ሄድኩኝ። እንግዲህ እግዚአብሔር ያለለታ በቃ እንገናኝ። እቤት እኮ አውቃለሁ ግን ግራ ገባኝ። ድሮ የቡና መፈልፈያ አልነበረም እሱን ነው ትዝ የሚለኝ እና በቃ ግራ ገባኝ ሲፈርስ ጊዜ። ከዚያ በኋላ በቃ ትቼ ሄድኩኝ። አሁን አንቺ የነበርሽው የኔ ቤተሰብ ጋር ነው። የኔ እናትና አባት ቤት አምሳለቃ ተዛዙ ወይዘሮ ብርሃን ቤት ነው የነበርሽው። የዛኔ እንደሰማሁት ከሆነ በእድሜም ልጅ ነሽ። በጣም ትንሽ ነኝ። ምዬ ራሱ ነፍሷን በገነት ያኑራት እንጂ በሄደችበት ቤተክርስቲያን ስትሄድ አብሮ ይዘኝ በእጄ ነው ይዘኝ የምትሄድ እንደ ህፃን ማለት ነው። እስካሁን ማስታወሻ ራሱ የራሷን ቀሚስ አስቀምጫታለሁ ሳጥኑ ላይ ምዬ የገዛች ቀሚስ ማለት ነው። እስካሁን ቁጭ አድርጊያታለሁ ማስታወሻ እና በሄደችበት ሁላ እጄን ይዘኝ እንደ ህፃን ነው ይዘኝ የምትሄድ። በጣም እንዳሆኑ ክሴታ ጥቁረት የለኝም። ብርጭቆ ነው የሚመስል ብታይ እና ብታይ ሁሎች እና አይምሮ እና ይርጋ ምናምን በቃ እነ ትዕግስት ሁላ ራሱ በቃ እንደ እንትን ነው እንደ መስታወት ነው የሚሄደው ብታይ። እና ከዚያ በኋላ በቃ አለማወቅ በልስቲ ጋር እንዴት ተገናኛችሁ? ከአባቷ ጋር እንዴት ነው? እዚያው ቤት ላይ ነው። እኔ ትዝ አይለኝም የዛን ጊዜ ረስቼዋለሁ በጣም። እና በቃ ሆዴ እየሞላ እንትን ሲል አብዬ ራሱ ጠይቆኛል። ምን እንደ ሆድሽ ምን ነው የተነፋለ እንጃ ብቻ ወደ ላይ ስዘል ብድግ ብድግ ይላል። እኔ አላውቅም ምናምን አለ። ከዚያ በልስቲ ይዞኝ ሲሄድ ነፍሰ ጡር ናት ተባልኩ። ኦኬ ቤት ውስጥ አንቺ ነፍሰ ጡር መሆንሽ ምንም አላውቅም። እንደሰማሁት ከሆነ ነፍሰ ጡር መሆንሽ የታወቀው ሆስፒታል ስትሄጂ ነው። ልክ ነው። ለምን ደበቅሽ? እኔ አላውቅም ነፍሰ ጡር እንደሆነ አላውቅም። ምንም አላውቅም። ልጅም ስለሆን ወይ በቃ ስጓዝ እንደዚህ በቃ ዝላይ ገመድ ስንጫወት ማለት ጤና የምትባል ነበር ሰራተኛ ማለት ነው ረዳት። እሷ ጋር ስንጫወት ወደ ላይ ብል እንትን ስዘለው እንትን ሆዴ ብድግ ብድግ ይላል እና አላውቅም እኔ። ከዚያ በኋላ በጣም ሲያመኝ ነው በቃ ስንት ወር ታረስሽ እዛ ቤት? እኔ ትዝ አይለኝም ብቻ የ3 ወራን ብቻ ነው የሄድኩኝ። ኦኬ ከዛ በኋላ ወዴት ሄድሽ? ቀጥታ ወደ ቤት እናቴ ቤት ሄድኩኝ። እሺ እስከ አውቶቡስ ተራ በልስቲ ሸኘኝ የልጅሽ አባ። ከዚያ በቃ አይዞሽ በቃ ምናምን ደውዪልኝ ብሎ እሱን እንትን አለ። ከዚያ እኔ ትቼ ሄድኩኝ። ስልኩ ቁጥሩ ጠፋኝ እንዳጋጣሚ የቤት ስልክ ነበረ። ከዚያ ወዲህ በቃ እንትን አለ ቀረ በቃ። እኔም ነገም ዛሬም እያልኩኝ ያው አልሞላልኝ አለ። ሰው ቤት እየለፋሁ ላስተምራት ከጓደኞቹ እንዳትቀር እያልኩኝ ከዚያ በኋላ ቀረ በቃ እንደዚያ ነው። ኦኬ በዛ ምክንያት ሳትገናኙ ሳንገናኝ ቀረ። እቤቱም ጠፋኝ፣ ግራ ገባኝ። እኔ አሁንስ በመጨረሻ ላይ እንዴት ልትመጭ ቻልሽ? እንዴት አሁን መጨረሻ ላይ እንዴት እንደዚህ ሊሆን ቻለ? ልታመጫ ቻልሽ? ሸዋዬ ናት ቦሴ ግን አሁን እዚህ የኔ እሷ ሸዋዬ ዋናው ስምሽ ማን ነው? ሸዋዬ ነው። ከዚያ ምን አለ እዚህ ያለን እንኳን አባቴን ብታገናኝ ምናምን እዚህ መጣ ነው አዲስ አበባ። እሺ በፊት ዩኒቨርሲቲም እያለ በቃ አባቴን ብታሳይ ምናምን ስትለኝ ቆይ ትምህርትሽን ጨርሽ ምንም ችግር የለም ቀጥ ብዬ ቤት ወስድሻለሁ ቤቱን ስለማውቅ ምናምን ስለው ከዚያ በኋላ በቃ ቀረ። እሺ አሁን እንዴት ልታመጫቻልሽ? እንዴት አሳይ ሰሞኑ ወጥራ ያዘችኝ። ኧረ ተይ ቦሴ አሳይ ስትለኝ ቆይ እስኪ በቃ አንድ ቀን እኔም አሁን የነበርኩበት ቤት ላይ ስለምወጣ እንገናኝና እንሄዳለን ብዬ እንትን ያለ። እንዴት አገኘሽው ታዲያ ቤቱን? አሁን ሰው ጠቆመኝ። የድሮ ቤት ተቀይሯል በጣም ሱቅ ነበረው አጠገብ ተደፍኗል። እሺ በሩም እንትን የድሮ በር አይደለም ተቀይሯል። ቤቱን ያገኘሽ ወይ ስልክ ነው ያገኘሽው? አይ ቤቱን አገኘሁት። እሺ መተሽ ማንን አገኘሽ? እንትና ቢኒያም ነው እሱን ምን አለ? ከዚያ አንኳኳውና እና አያላሉ ምናምን ነበር እስቲ ስለ ማናት አያልነሽ አልኳት። ከዚያ የነ ከፍ ያለው የነ ይርጋት ምናምን ስል የለችም አሁን ወጡ አለ። በእናት ስልክ ሰጠኝ። አይ ስልክ አልሰጥም። ከዚያ በጣም ወጥረን ስንይዘው ያያልን ስልክ ሰጠ። ያያልን አይደለም እሱን ስልክ ነው የልጁን ስልክ ነው የሰጠን። በመጀመሪያ የራሱን ስልክ ነው የሰጠን። ከዛ ምንድነው ምናምን ብሎ አስጨንቆ ሲይዘል የኔ ባለቤት አይ እንደዚህ ነበር ቦሴ እዚህ ቤት ነበር እና ለእንደዚህ አይነት ሰው ወልዳ አሁን አባቷን ለመገናኘት ነው የመጣችው ምናምን ሲል እሱም ደስ ያለ ስሜት ተሰማውና ስልኩን ሰጠን። ከዛ ማታ ላይ ተደወለልን።
ከዛ ማታ ተደወለና ተገናኘና ተጋመጣ። አሁን አንቺ ትዳር ይዘሻል? ወልደሻል? ስለዚህ አባትሽን አያት አረግሽው ማለት ነው? እስከ ዛሬ ድረስ ግን አባትሽን አግኝተሽው ታውቂያለሽ? በስልክ አላገኘሽው? አላገኘሁትም። ፎቶውንም አታውቂም? ፎቶ የለሽም? የለም፣ የዛን ጊዜ አልነበረ። ፎቶውንም አላየሽም? ድምፁንም አልሰማሽም? ምንም ነገር። ስለዚህ ዛሬ ሰርግሽ ነው ማለት ነው? እንግዲህ የደሬ ካናዳ ሚዲያ ተከታታዮች ዛሬ የሸዋዬ ሰርጓ ነው ማለት ነው። አባቷን የ3 ዓመት ህፃን የ3 ወር ህፃን እያለች እናቷን ወደ ክፍለ ሀገር ሸኝቶ አልተገናኙም ነበር ማለት ነው። እንግዲህ የሸዋዬ ልጅ ተወልዳ አባቱም አያት አድርገዋለች። ይኸው እዚህ ጋር እንደምታዩት ህፃን ማናት? ሮሃማ ነይ ሂጂ ሰላም ጋሼ ማበይ እንግዲህ ይችን የመሰለች ልጅ ወልዳለች። ሸዋዬ አባቷን ደግሞ አያት አድርገዋለች እና በጣም ደስ የሚል ነገር ነው። ዛሬ ትልቅ ነገር ነው ያለው። ከአባቷ ጋር ዛሬ እናገናኛታለን። በስልክም አውርታው አታውቅም፣ ፎቶን አይታ አታውቅም። ለመጀመሪያ ጊዜ ነው አባቷን የምታገኘው። ስለዚህ አባቷ እየመጣ ነው ያለው። አባቷ ሲመጣ እናስገባዋለን። አብራችሁን ቆዩ። አባቷ ሲመጣ የሚቀጥለው ፕሮግራም ጋር እንሄዳለን። እስከዛው መልካም ጊዜ። ታንክ ዩ። ሰላም ጤና ይስጥልኝ የደሬ ካናዳ ሚዲያ ተከታታዮች። እንግዲህ የሸዋዬን አባት ቤተሰብ እየጠበቅን ያለ ነው እና የሸዋዬን አባት ቤተሰብ እየጠበቅን እያለን እንደገና ደግሞ በሸዋዬ ስትወለድ አብራ የነበረች ከመጀመሪያ ጀምሮ እዚሁ በመካከላችን ትገኛለች። ስለዚህ አያለሽ ትባላለች። እሷን እስኪ ስለነበረው ከመጀመሪያው ጀምሮ ማን ያወራ የነበረ እንደዚህ የሚባል ታሪክ አለ። ስለዚህ ያንን በመያዝ እስኪ ላያለሽ ጥያቄ አቀርባለሁ። እስኪ መጀመሪያ አያለሽ እንኳን ወደ ደሬ ካናዳ ሚዲያ በሰላም መጣሽ። ራስሽን አስተዋውቂ። እኔ አያልሽ ትእዛዙ እባላለሁ። በቦሰና እኛ ቤት እንደነበረች ነው የማውቀው እና ለዚህ ጉዳይ ነው የመጣሁት። እንግዲህ እሺ፣ አሁን ቦሰና ስምሽን ስጠራው ነበር አያለሽ ይርጋ፣ ቶማስ እና እነ በእውቀት እነ ከፍ ያለው ልጆች ሁሉ እንደነበሩ እሷ የዛኔ ህፃን እንደነበረች እና የዛኔ እርግዝና እንኳን ማርገዟንም አታውቅም ነበር። ሆስፒታል ከሄደች በኋላ ነው ማርገዟንም ያወቀች። ዶክተሯ እርጉዝ ናት ተብላ እዛው ላይ እንደተወለደች እንደተገላገለች። ከዛ ሸዋዬን ከወለደች በኋላ ደግሞ ሸዋዬን ወደ አገሯ ይዛ ሂዳ ለእናቷ እንደሰጠች አያቷ ጋር እንዳደገች ታሪኩን አጫውታናለች። እንዴት ነበር ከበልስቲ ጋር አብረው ካረገዘች ከወለደች በኋላ እንዴት ነው ልትወልድ የቻለችው? እርግዝናው እንዴት ነበር? ቆይታዋ እንዴት ነበረ? እንግዲህ ስም እየጠራች ነው የነበረችው። እየጠራች የነበረችው ምንድን ነው? የአምሳ አለቃ ትእዛዙ ወይዘሮ ብርሃን ዋለ፣ እንደውም ወይዘሮ ብርሃን ዋለ የሰጠች ልብስ እስካሁን ድረስ አስቀምጨዋለሁ እያለች እና መጀመሪያ ቀን ደግሞ ቤት ስትመጣ እኔ እዛ ነበርኩኝ። ሁለታችሁም ስትላቀሱ ነበር። መርዶም አልሰማችም ነበር የአምሳ አለቃ ትእዛዙን እና የወይዘሮ ብርሃን። ያ ሁሉ ፎቶ አለ እና እንዴት ነበር? እንዴት ሄደች? እርግዝናውስ እንዴት ነበር? ቦሰና ያው አባትና እናቴ ቤት ውስጥ ነበር የምትኖረው። በጣም ጥሩ ልጅ፣ ትሁት የሆነች ልጅ ናት። ግን ከመሀል ያው ማርገዟን አንዳንድ ጊዜ አባቴ እንዲያውም አንቺ ልጅ እርጉዝ ነሽ ይላታል። ግን አይ አይደለሁም ነው የምትለው። እኛም እንደዚህ ጠይቃት አይደለም። ከመሀል ያማታል። ሲያማት ቁርጠት ነው ትላለች። ከዛ ወንድሜ ቶማስ ሐኪም ቤት ይዟት እንዲህ ተደረገ። ወደ አውቶቡስ ተራ አንድ ሐኪም ቤት አለ፣ እዛ አካባቢ ነው። እዟት ሲሄድ ይሄ እኮ ምጥ ነው አለ ሐኪም ሲል፣ አይ ምጥ አይደለም፣ እሷም አታውቀውም። ከመሀል ያው ምጥ እንደሆነ ታወቀና ወለደች። ከወለደች በኋላም ይዘዋት መጡ። ከመጡ በኋላ በልስቲ ያው ማለት የልጁ አባት ነው። አዎ እንግዲህ አሁን የልጁ አባት ነው። እሱ ደግሞ በጣም ትሁት የሆነ ጥሩ ልጅ ነው ለቤታችን።
ደማን ያጥባል፣ ልብሷ የደም የነካው ልብሷን ያጥባል። ምን ይላል እስቲሽ የተደረገችውን ሁሉ እንትን ጨው እያደረገ ያደርጋል። በጣም ይንከባከባታል። እና ግን ያው ልጁም በጣም ትሁት የሆነ ልጅ ስለነበረ ለዛ ነው የሚል ነው እንጂ እኛ የምናውቀው ነገርም አልነበረንም። ከመሀል ቤትም ታረሰች ምን አለች። ያው እናቴ ማረሳች ከማን ውስጥ ባል ማትናገርም እናቴ ማረሰቻት። ካረሰቻት በኋላ ከዛ ያው ልጅን ይዤ እናቴ ጋር ልሂድ ብላ ልጅትን ይዛ እና ወደ እናቷ ሄደች። ከዛ በኋላ ያለው ነገር አናውቀውም። ግን እናቴ የምትጠራጠረው ነገር ነበራትና በልስቲ ሌላ ሚስት አግብቶ ልጆች ይዞ ሊያስተዋውቃት ይዞ ሲመጣ ሴት ናቸውና ድሮም እኮ ሴት ነው የወለድክ ስትለው የምታውቅ ይመስለው ነበርና ሂደቱ ይሄ ነው። ከዛ ውጭ ያለው ነገር እንግዲህ አሁን ስትመጣ ነው ይሄንን አዲስ ነገር እያየን ያለ ነው። በልስቲ ያጫውተኛል። ምንድነው ያጫውተኝ? ልጅ ካገባ በኋላ ልጆች ወልዶ ቤት ይዞ መጥቶ ነበር እንደሰማሁት። ቤት ይዞ መጥቶ ሊያስተዋውቅ ማለት ነው ልጆቹን ሊያስተዋውቅ ቤት ይዞ መጥቶ ከዛ እናታችን እና ሴት መሆናቸውን ስታውቅ እንደ አንተ እኮ ድሮም ሴት ወላጅ ነህ የሚል ነገር ተናገረችኝ እና እናታችን እንደወለደች እሱ ልጅ እንዳለው በደንብ ታውቅ ነበር ማለት ነው። ስለዚህ ምን መልእክት አለሽ አሁን ለሸዋዬ ለቦሲ ምን ትያቸዋለሽ? ያው እኔ አሁን ልጅቷን ልክ ሳይ ቦሰና መጣች። እኔ እንዲያውም ብዙ ጊዜ ሰው ይፈልግሻል እንደዚህ ምናምን እያለ ሲለኝ ቤት ያለው ልጅ እኔ ደግሞ እንትን ማለት አልፈለኩም ነበር እና አድራሻ መስጠት መጨረሻ ግን ያው ተጠራጠርኩና ቦሰናት ይሁን ቦሰና የሚባል ስም ሲጠራ አስታወስኳትና በዛ መሰረት እንድንገናኝ ያደረግን። መጣች ሳይ ልጅቷን በማየት ብቻ ነው እኔ የሱ ልጅ የበልስቲ ልጅ መሆኗን ያወቅኳት። ለምን ቁመኗም መልኳም ራሱን ነው የምትመስለው። ልክ በማየት ብቻ የሱ ልጅ መሆኗን ነው በቃ ወዲያውኑ ያረጋግጥኩኝ። እና ቦሰናም ያው ቤታችን የኖረች ልጅ ስለሆነች ወዲያውኑ ያወቅናት። ያው ከዚያ በኋላ አድራሻዋን አጥፍታ ልናገኛት አልቻልንም እንጂ የራሳችን ልጅ ናት፣ አብራን የኖረች ልጅ ናት። ሰላም የደሬ ካናዳ ሚዲያ ቤተሰቦች እንኳን ደህና መጣችሁ። ይኸው የልጅቷ አባት ቤተሰቦች እየመጡ ነው ያሉት፣ እየገቡ ነው ያሉት። እንግዲህ እነሱን ይኸው ውብ ነው፣ ናፍቆት በናፍቆት ነው። አባትየውም ይኸው አባትየውም መጥቷል። ኑ ግቡ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ቁጭ በሉት። እንኳን ደህና መጣችሁ። ቁጭ በሉ። አባትየው ነው፣ አባትየው መጥቷል። ባለቤቱ ነች። ግቡ። ልጆች አላችሁ መጣችኋል። እንደ የበልስቲ እህት የሸዋዬ እህት ወንድም ቁጭ በሉ። ግቡ ቤት ግቡ ነው። መቼም ዛሬ ያው ሰርግ ማለት ነው። በልስቲ ደግሞ በጣም አምሮብሃል ከነ ባለቤትህ የሚያማምሩ ልጆች እና እንኳን ደስ ያለህ። በጣም እንደጓጓህ ነው መቼም ልጅህን ለማየት። ስንት ጊዜ የስንት ወር ልጅ እያለች ነው ያያት? ከአንድ ወር እስከ የሁለት ወር ከአንድ ወር እስከ 2 ወር ባለው እንደዛ ነው ያያት። አሁን እንዴት ነው ያለው? ከተገኘች ከተባለ በኋላ እንዴት ነው እስከዛ የነበረ ቆይታ? እንቅልፉ ምጥ ነው እንጂ ምጥ ነው። ስምሽ ማን ነው? ቤተልሔም በልስቲ። ያንተስ? ኦኬ። አሁን ማን ልታይ ነው የመጣሽው? እህቴን። እንደው ምን ተሰማሽ? ደስታ ተሰምቶኛል በጣም። እሺ፣ ያንተስ? እኔም በጣም ነው ደስ ያለኝ። ማን ነበር ታላቅ አሁን ቤት ውስጥ? እጹብ ድንቅ በልስቲ የምትባል ነበር አንድ። እኔ ሁለተኛ ልጅ ነኝ። አሁን ታላቅ አገኘሽ ማለት ነው? ታላቅ ነኝ እያለች ስትል ነበር እስከዛ። እሺ፣ የበልስቲ ባለቤት በጣም ደግሞ ከሁሉ በላይ የተደሰተች እንዴት ነው አሁን ያለው ስሜት? በጣም ደስ ብሎኛል። ስለ እውነት ተደስቻለሁ። ጌታ ይክበር። አሜን አሜን። አሁን እንግዲህ ወደ ልጅህን ላገናኝ ነው።
ልጅን ልታገኝ ነው። እህታችሁን ልታገኙ ነው። ልጅሽን ልታገኝ ነው። እናንተም እንኳን ደስ ያላችሁ። በጸሎት አብራችሁ የነበራችሁ እሺ ሸዋዬ፣ አሁን አባትሽን ልታገኝ ነው። በህልምሽ ያየሽውን በህልም ስታዩ ነበር ምን ይመስላል እያልሽ ለብዙ ዓመት ስትጠብቂ የነበረውን እስኪ ነይ ወደዚህ እስኪ። እንግዲህ አባትሽ በጣም ጓጉቷል፣ ሊያገኝሽ ጓጉቷል። ቦሴ ነይ ወደዚህ። እንግዲህ የልጅሽን አባት አንቺም ልታዩ ነው። ስለዚህ ወደ አባትሽ እንሂድ ወይንስ እሱ ይምጣ? ደስ እንዳለን እንሂድ። ካልሆነ እንሄዳለን። እንሂድ፣ እናገኘው። በል እስኪ ልጅህ እየመጣችልህ ነው። ልጅህን ልታገኝ ነው። ና ወደዚህ። ልጅህን ተገናኛል። ልጅህ ይኸው አባትሽ። ይቅር በይኝ፣ አላሳደግኩሽም። ይቅር በይኝ፣ በድዬሻለሁ። ምን እንደምዬ በሰሙ ምን ዛሬ በኖሩ ይዋሸናቸው ምን ዛሬ በኖሩ ይችን ቀን በኖሩ አብዬ በኖረ ዋሽተናቸዋል። እነምዬን ዋሽተናል እና አብዬን ዋሽተናል እኮ ዋሽተናል። አለማወቅ እኮ ነው። ወይኔ ሕፃንነት፣ እኔ ደግሞ ልጅ እሷ ደግሞ ልጇ ናት። አያት አድርጋለች። ነው ወደዚህ ልጅ ናት። ይሄ ላይ ቀርምን ቀደም ብለን በተናገርን ምን አለ? ዋሸናቸው የኛ አይደለችም አለ። ፈርተን እኮ ነው። እህትሽ ወንድምሽ እሱ ደግሞ ወንድምሽ ነው። እናትሽ ናት እሷ። እንኳን ጌታ ረዳን፣ እንኳን እግዚአብሔር ረዳን፣ እንኳን በህይወት ኖርሽልን፣ እንኳን አልጠፋሽብን። እነሱ ደግሞ እንድትገኝ ሲጸልዩ የነበሩ አብረው እንኳን አገናኛችሁ።
እዛሽ ከሱ እንኳን ደስ ያለ። እንኳን አብሮ ደስ አለ። ራስህን የወለድክ እስቲ ያበትሽ ከፍልበትሽ እንዴት ነው አሁን ደስታው? በጣም ደስ ያለኝ። በጣም ደስ ያለኝ። እንኳን ደስ ያለሽ። እንኳን ደስ ያለን። የዘመናት ጥያቄሽ ተመለሰልሽ? አዎ ተመለሰልኛል። አዩ አያት እሺ በድጋሜ እንኳን ወደ ደሬ ካናዳ ሚዲያ በሰላም መጣችሁ። እንግዲህ ፕሮግራማችን እንደቀጠለ ነው ያለው። አባትና ልጅ ተገናኝተዋል። እንዳያችሁት ነው የነበረው ሁኔታ። በጣም ተደስተናል። ሁሉም ሰው ስሜታዊ ሆኗል። ምክንያቱም ቀላል አይደለም። ከ25 ዓመት አካባቢ በኋላ ለመጀመሪያ ጊዜ ነው የተገናኙት። እንግዲህ በልስቲ አያቱናል አክስት ሆንሽ። አንቺም ስምሽ ማን ነው? ቤተልሔምም አክስት ሆነሻል። ያንተ ስም ማን ነው? አቤኔዘርም ደግሞ ምን ሆንክ ማለት ነው? አጎት ነው በአንድ ጊዜ። አንቺም ደግሞ የሁለት እህቶች አንድ ወንድም በአንድ ጊዜ ሁለት እህት አገኘች። እንደገና ደግሞ አንድ ወንድም አገኘች። አንቺ ደግሞ በቃ በአንዴ ሁለት እናት አገኘሽ ማለት ነው። እና በጣም በጣም እሷ በቃ ያንቺን ስትሰማ የእሷ ደስታ በጣም ገርሞኛል በጣም። እና የእናትሽ ደግሞ የቦሲና ራሱ ያደረገችው ያሳለፈችው እና ምንድነው አሁን እንዴት ነው ስሜቱ በልስቲ? በጣም ደስ ነው። አዎ ልጅ ደግሞ አንተ ነው የምትመስለው። አያት ወንድ። አዎ እስቲ ሸዋዬ ነው የምትባለው? አዎ ሸዋዬ ነው የምትባለው። እስኪ የምትጠይቂው ጥያቄ ካለ አባትሽን እስኪ ጠይቅ። ጥያቄ ካለሽ እንደ በልብሽ ያለ ሳገኘው ጠይቀዋለሁ ብለሽ ያሰብሽው ነገር ካለ? ሳገኘው ጠይቀዋለሁ ያልኩት ያኔ እሱ ይሄንን እስከ ማለት እናቴ እስከ አውቶቡስ ተራ አምጥቶ እሱን የሸኘኝ ምናምን ብላ የ3 ወር አራስ ነው ምናምን ነው ይዛኝ የመጣችው ወደ ክፍለ ሀገር። እና ለምን ያን ሁሉ ጊዜ ሲቆዩ አብሯት የት ቦታ እንዳለች ለምን አላጣራም እና እስካሁን ድረስ ለምን አልጠየቀኝም ብዬ ነው ጠይቀዋለሁ ብዬ አሰብኩት። ለአንተ ነው ጥያቄው? እያየሃት እሷን ማለት ነው በጣም ትኖራለች የሚልም እንትን የለኝም። በኋላ እየቆየ ሲመጣ እያወኩ እየጎረመስኩ ሲመጣ በቃ እንቅልፍ ነሳኝ። ከዚህ ቀደም አንድ ሰው ሰደርኩኝ። እሱም ውሸት ይሁን እውነት ይሁን አግኝቻታለሁ ትማራለች ምናምን አለኝ። ከዚያ በኋላ በሆነ ምክንያት እንትኑ ጠፋ፣ አድራሻ ጠፋብኝ። ከዚያም ያው የሀገሩ ሁኔታ እንትን አለ። እንደገና አሁን ኢቢኤስ ላይ 40 ዓመት 30 ዓመት የጠፋ ሲገናኝ በጣም እንትን አለኝ። ልጆች ራሱ ከነገርኳቸው በኋላ ልጆች ራሱ በቃ አይምሮ ነሱኝ። ምክንያቱም እህታችንን ለምን አትፈልግም? እህታችን ካለች ለምን አታፈላልግም? ራሷ ባለቤቴ አባይነሽ በቃ ለምን አትፈልጋትም ምናምን የሚል ጥያቄ መጣብኝ። አሁንም የሀገሩ ሁኔታ ትንሽ የጸጥታው ሁኔታ ትንሽ እንትን ስላለ በቃ ምንም ላደርግ አልቻልኩም። እና እግዚአብሔር መልካም ነው። እግዚአብሔር መልካም፣ ከሁሉ በላይ እግዚአብሔር መልካም ነው። እሱ ባቀደው ሰዓት ተገናኘን እና በድያለሁ። እስከዛሬ ባለመጠየቄ ባለ አድራሻ ባለማግኘቴ በድዬሻለሁ። ልጅ በድዬሻለሁ። ይቅር በይኝ። አጥጋቢ ነው መልሱ? ችግር የለውም። ያለፈው ነገር አልፏል።
እንኳን ዛሬ አገኘሁት ቅድምም እንኳን አገኘሁት ነው የምለው። እኔ ስላለፈው ሁሉ ምንም እንትን ልልህ አልችልም። ብቻ እንኳን ዛሬ ተገናኘን ነው የምለው። እንዴት ነበር ያሳለፍሽው ህይወት? አሁን ካላባት ስታሳልፊ ምንድን ይሰማሽ የነበረው ነገር ነበር? ሁሌም በቃ ወላጅ አልባ እንደሆንኩት በቃ አባቴ እንደሌለ ነበር የሚሰማኝ ስሜት የነበረ። በቃ በህይወት እንዳለ ሁሉ አይመስለኝም። በቃ አንዳንድ ጊዜ ሳስበው በቃ በመንግስት እርዳታ ሁሉ መንግስት ምናምን ደብተር ዩኒፎርም ሲያግዘኝ ሁሉ በቃ የሞተ ነው የሚያስመስሉ። በቃ እንደዚህ እንትን ሲል የድሃ ድሃ ናት ተብዬ ስረዳ በቃ በህይወት እንደሌለ አድርገው ነበር እንትን ሲሉኝ ነበር። በህልሜ ሁሉ አየው ነበር ያልሽው እንዴት ነው? እንዴት ነበር? በህልሜ ሁሉ በቃ ሁልጊዜም ከሱ ጋር ሁልጊዜም እሱን ከማሰብ ነው ወደኋላ አለ። ሁልጊዜም ከሱ ጋር ተገናኝቼ በተለይ እኔን ያሳደገችኝን አያቴን በቃ እሱን ወስጄ አያቴ ጋር አስታውቂ በቃ የሸዋዬ አባት እንደዚህ ተገኝቷል እኮ መባሉ ነው። በቃ ሁልጊዜም እኔ ማስበው በህልም የሚታይ ይሄ ነው። እዛው ወስጄ ማስደሰት በቃ አያቴን እንትን ማለት ነው። ከሱ ጋር ሆኜ አያትሽ አሁን ሰምተዋል መገኘት? ሁሉም ለሁሉም ነው ሰምተው በቃ እውነት ሁሉ አልመሰላቸው። ስልክ አላቸው? አሁን እንደውል እናገኛቸዋለን። ስልክ የጎረቤት ስልክ ነው፣ ግን አሁን ወደ ገበያ ሁሉም ዛሬ ስራ ቀን ስለሆነ የሚያገኙ አይመስልም። እንድታገኝ እንደሆነ ግን አውቀዋል እኮ ዛሬ በቃ ደስታቸው እውነት ሁሉ አልመሰላቸው። እስኪ እኔ ቤተክርስቲያን ሄጄ ጸልያለሁ፣ እውነት አንቺ በአካል ትገናኛለሽ? አይ እኔ እሱን አላገኘሁትም ዘመዶቹ ጋር ነው የተገናኙት። እውነት እስኪ ሄጄ እነግራለሁ ለኡራኤል ነው ያለች። በቃ ሄጄ እስኪ እናገራለሁ እውነት አንቺ አካል በአካል ተገኝቶ እውነት ያ ሁሉ ሰው ወላጅ አልባ ናት እንደዚህ ናት ሲልሽ የነበረ ሰው ሁሉ እስኪ ዛሬ ምኑን ያወራ እስኪ አግኝተሽ ሁሉ ሲሉኝ ነበር። እሺ ቦሴ፣ አቤት። እንኳን ደስ ያለሽ። አብሮ ደስ አለ። እንዴት ነው ደስታው? በጣም ከሚገባ በላይ በጣም ደስ ብሎኛል። አመሰግናለሁ። አሁን አባትና ልጅን አገናኝተሻል? አዎ በጣም ፈልጌ እኔ እኮ መፈለጉን አላጣሁም፣ ግን መንገዱ ቦታውም ስለፈራረሰ ግራ ገብቶኝ ነው እንጂ እኮ እስካሁን እንትን አልወዘንም። ኢቢኤስ ራሱ ባለፈው ተመዝግቤ ነበረ። በቃ ሰዎችን የምሰራባቸው ሰዎች አስመዝግበው ነበረ። የጠፉ እንትኖች ያገናኙ አይደለ? እና የዛን ጊዜ ተመዝግቤ በቃ 3 ቦታ 4 ቦታ ተመዝግቤ ያለው ግን ይንገሩ አይንገሩ አለው። ስለ ኢቢኤስ ስታነሺ በልስቲን ጠይቄው ነበር እና ያንን ስለምን አልሞከርክም ብዬ ስጠይቀው ፎቶም የለኝም አድራሻም የለኝም፣ ምን ብዬ ልጄ ልጠይቃቸው፣ ምን ብዬ ላቅርብ? ይሄንን ብዙ ጊዜ ነው ያሰብኩት። የዛን ጊዜ የቤት ስልክ ነው እንጂ እንዳሁኑ እንደ ሚዲያ እኮ ሞባይል አልነበረም። የቤት ስልክ ነው የነበረ የዛን ጊዜ እና ምንም መገናኛ። አሁን ስታየው ግን አወቅሽው ራሱ ነው እንዴ? እኔ እኮ መንገድ ራሱ እዚህ አዲስ አበባ ስኖር ማለት ነው በቃ እለየዋለሁ፣ በደንብ እለየዋለሁ። እና በቃ የሆነ ሰው የሱን ቁርጥ የሚመስላል እዚያ እንትኑ 6 ኪሎ አካባቢ ማለት ነው መድኃኒዓለም። እሱን 1 ሰዓት ሙሉ ነው የቆምኩት ቤተክርስቲያን እስከሚወጣ ድረስ ማለት ነው። ከዚያ በቃ እሱ እንትን ነው እዚህ ጋር መላጣ ነው አይ አይደለም ብዬ እሱንም በደንብ ለየዋለሁ እኮ በልስቲ። አሁን ለቦሲ የምትለው ነገር እሷ ልጅህን አሳድጋ ይሄን ያላ ለወግ ማረጋ ዩኒቨርሲቲ አስተምራ እዚህ አድርሳለች የምትለው ነገር አለህ? 1 አመት ሲቀረው ነው ግርግር ጊዜ አላገባሽም? አልወለድሽም? ኧረ እቺ ብቻ ናት በቃ አልወለድሽም። ለምንድን ነው ያላገባሽ? አልወለድሽም? እኔ ልጅን ለማሳደግ ከልጆች ከጓደኞቹ እንዳታንስ ነው እንደዚያ ያሳደግኩ። ምን እየሰራሽ ነው ያሳደግሻት? ሰው ቤት እየሰራው በቃ ትምህርት ቤት ምናምን በሚመጣው እንትን ሁላ እየጎደልኩ እየሞላው ስልክ ገዝቼ የሰረቁበት ታች ስልክ ገዝቼለት ማለት ነው። ከዚያ በቃ እንደዚህ ለዚህ ያደረስኩ 3 አመት ሞልቷት በ4ኛው ላይ ግርግር መጣ። በቃ አቋረጠችው። ቅድም ሲያገኛችሁ አንቺንም እሷንም ይቅርታ እየጠየቀ እያበደ ነበረ። ያው ጸጸት ተሰምቶት ማለት ነው። የእሱም ጥፋት ባይሆን እንግዲህ እስቲ አሁን ቦሲ ሰው ቤት ተቀጥራ ልጅህን እንደዚህ አሳድጋ እዚህ አድርሳለች። እንደው የምትላት ነገር አለ ለቦሲ ለልጅ እና እግዚአብሔር ይክፈልሽ ነው። ወሰና በጣም በድዬሻለሁ።
ምክንያቱም ጥፋቱ የሁለታችንም ቢሆን በተለይ ደግሞ አንቺ ራስሽን ጥለሽ ራስሽን ለራስሽ ሳትሆኚ ልጅ አሳዳጊ ሆነሽ ማንም ሳያግዝሽ እዚህ ማድረስሽ በጣም አመሰግንሻለሁ። ኧረ ችግር የለም። ኧረ በእውነት እውነቴን ነው። ኧረ ችግር የለም። የሁለታችን ችግር የለም። አለማወቅ ነው። ሁለቱም የልጅነት ስለሆነ ነው። እኔ አሁን እምዬ ነፍሷን ይማራትኝ በሄደችበት ሁላ እንደ ህፃን ነው እጄን ይዛ የምትሄድ ማለት ቤተክርስቲያን ብትሄድም ሰው ቤት ድግስትም ብትሄድ እንደ ህፃን ነው ይዛ የምትሄድ ማለት ነው። እና አለማወቅ ነው። ከዚያ በኋላ አንተ በቃ እኔ አገሬ በጣም ሙቼ በቃ አጥንት እቺ ትንሿ ጣት ነው የሚመስል ሰውነቴ ማለት ነው። ቀጭጬ ምግብ አልበላም። ከዚያ እኔ አገሬ እሄዳለሁ ምናምን ስል በቃ እሱ መናኸሪያ ድረስ በቃ አይዞሽ ምናምን ብሎ ሸኘኝ። ከዚያ በኋላ ሄድኩኝ። ጠፋ በቃ በምን ልደውል አሳይኝ ስትለኝ የዛን ጊዜ ላሳያት መጥቼ ሩፋኤልም ግራ ገባይ ቤቱ ፈራርሷ እንደ ድሮ አይደለም ቦታው ስለተቀያየ ማን ነው እምዬ ያልሽው? እምዬ የኛውን እምዬ እኮ ነው። እሺ አብሬ የኖርሽበት ቤት አብዬንም እምዬንም ነው እና እንደዚያ ነው በቃ ቀረው። እሷም በቃ እያደገች ስትሄድ ኧረ ተይ ቦሴ ከእግዚአብሔር ደጅ እንኳን ትቀሻለሽ የሆነ ነገር እንኳን እግዚአብሔር ያርግ እንጂ ብትሞቺ እንኳን ራሱ አባቴን ሳታሳይ ብትሞቺ ማንን በቃ አባትሽ ማን ነው ብሎ እንኳን የሚያሳየኝ የለም ማሳየኝ ምናምን ስትለኝ ቆይ አሳይሻለሁ አንድ ቀን እንሄዳለን እዚህ ሩፋኤል አካባቢ ነው እኮ አዲሱ ገበያ ምናምን እያልኳት በቃ ቀረ እንዳጋጣሚ ይሄው እንደዚህ ተገናኝተን ይሄው ተሳካልን። አንተን እግዚአብሔር ይስጥህ ተራርጠህ ለዚህ ያደረሰ እግዚአብሔር እድሜና ጤና ይስጥህ። በጣም አመሰግናለሁ። እንኳን እግዚአብሔር ረዳሽ። አሁን ደስታው ልዩ ነው በጣም እንዴ ቀላል እኔ ልቤ ንጹህ ነው በእውነት እኔ እንደ ሰው ክፋት የለም ምን የለም በቃ እግዚአብሔር እንደፈጠረኝ ነው። የዋህነትም ነው ለዚህ ያደረሰኝ ማለት እችላለሁ። ሸዋዬ እንዴት ነው አሁን አባትሽን እናትሽንም ይቅርታ ሲጠይቅ እያየሽ ነው? እንደው ምን ተሰማሽ? አሁን ያለው ነገር ከልብ የሆነ ነገር እያየሽ ነው? ትልቅ ደስታ ነው የተሰማኝ። በቃ ከሚገባ በላይ ነው በቃ ደስታ የተሰማኝ። እሱም በቃ ሁለታቸውም ሳያውቁት ነው ይሄን ነገር እንትን ያደረጉት። እሱም በቃ እኔ እንደማፈላልገው እሱም አፈላልጎኛል መሰል ይሄው ቦታው ጠፍቶት ሊሆን ይችላል። በቃ እኔ ደስ ነው ያለኝ። በቃ እግዚአብሔር ይመስገን። ትልቅ ነገር ነው። የምትለው ነገር አለ ሌላ? እንግዲህ ለዚህም ደግሞ ያደረሰን መጀመሪያ እግዚአብሔርን አመሰግናለሁ። ክብር ሁሉ ለሱ ይሁን። እንግዲህ ሰው ካለው እግዚአብሔር ያለው ይበልጣል። እግዚአብሔር ያለው እግዚአብሔር አይሰሳም። እግዚአብሔር እውነተኛ ነው። እኛ ግን ተሳስተናል። ምክንያቱም የዚያን ጊዜ ንገሩ ቦሴንም ተናገሪና እዚህ ቁጭ በይ እዚህ ሁኚ ማንነቱን ግለጭ ስትባል ሁላችንም ፍርሃት ያዘን። በቃ ስተሰራ እና እግዚአብሔር መልካም ነው ባለው ጊዜ አገናኘን። አንተንም እግዚአብሔር ያቆይ። ሁሉም ቤተሰቡን እታለም በጣም ነው የማከብርሽ። እሷ እንግዲህ አብራ የነበረች ናት። ስትወለድ ጀምሮ አብራ ስለነበረች ነው። ኦኬ እሺ። አሁን እስኪ እዚያ ያሉትን እንተዋወቃለን። እስቲ ያንቺ ስምሽ ማን ነበር ያልሽኝ? ቤቲ እህት አገኘሽ? አክስትም ሆንሽ? ምንድን ነው የሚሰማሽ? በጣም ደስ ብሎኛል። ቅድምም እያልሽ ነበር በጣም ትፈልጊ ነበር ከሰማሽ በኋላ? በጣም ፈልግ ነበር። አሁን ላይ በጣም ደስ ብሎኛል። እግዚአብሔር ስም ይባረክ። አሜን አሜን። ያንተ ስም ማን ያልከኝ? እሺ በጣም ነው ደስ ያለኝ። አጎቶ እንግዲህ የቤቱ አራተኛ ልጅ ሌላ እህት ስላገኘው አጎት ስለሆንኩ በጣም ነው ደስ ያለኝ። እሺ ያንቺስ እንዴት ነው ደስታው? እንዴት አገኘሽው? ምን ይጠየቃል? ደስታ ነው። ለምን ያው እሱም የዘመናት ጥያቄው ነው የተመለሰለት። እኔ እንደውም ምንድነው በወቅቱ
ያው ጌታ ግን በስራው ግሩምና ድንቅ ነው። ከምንም በላይ እግዚአብሔር ቃል ሲናገር ለሁሉም ጊዜ አለው። በሰዓቱ ሁሉንም ውብ አድርጎ መስራት የሚችል ጌታ ብቻ ነው። ያኔ እውቀት ቢኖራቸው እሱም ብልጥ ቢሆን እሷን ብታውቅበት ኑሮ እናት አባት ጥሩ ጌታ ሰጥቷቸው ነበር። ግልጽ ቢያረጉ ለእህታችን እንኳን እንደ እናት ቀስ ብላ ሚስጥር ብትነግራት እኮ አንድ መብቴ ይገኝ ነበር። ግን እግዚአብሔር በስራው አይሳሳትም። የዛሬውን ቀን ያውቃል ጌታ። ይህን ሁሉ ጌታ ሳያውቅ አንድም የሆነ ነገር የለም። ጌታ ስሙ ይባረክ። ያለፈው አለፈ። እኔ ግን አሁን ልጅቱ ስለ እውነት እኛ አሁን የት ትኑር የት ትደግ፣ በህይወት ትኑር በህይወት አትኑር አናቅም፣ እሱም አያውቅም። ለምን አንደኛ ህፃን ገና የ2 ወር ምናምን ሆና ነው የሸኘኋት ነው ያለው። ይሄ 3 ወር ያው ነው እና በወቅቱ ደግሞ ምንም ድፍንፍን ያለ ነገር ነው። ይሄ ነው ያ ነው ያው ሁለቶችም አልገለጹ። በዛ ምክንያት ይመስለኛል እንጂ አሁን እምዬም መቼም እናት ናቸው። ጨክነው መቼም ሂጂና እዛ አሳድጊ እኮ አይሉም ነበር። ግልጽ ብታረግ ኖሮ በሰዓቱ ግን በዛ መሃል በቃ ገጠር ትሁን ከተማ ትሁን በህይወት ትኑር ትሙት አያውቅም። በሰዓቱ ይሄ ነገር በቃ ጌታ ዘመን ጠብቆ እሷም አድጋ እናቲቱን በህይወት ኖራ እግዚአብሔር መልካም ነገር ስላደረገ ስሙ ይባረክ እንጂ እኛ እውነት እንኳን እኔ ቤተሰብ አይደለም ጎረቤት ሰፈር ሁሉ ነው ደስ ያለው። በጣም ደስታ ነው የተሰማን። እናንተም ጌታ ዘመናችሁ ይባርክ። አይዬም ጌታ ይባርክሽ። ደረጀዬም አንተም ዘመንህ ጌታ ይባርክ። ቤተሰቡም ሁሉ ጌታ ዘመናችሁን ይባርክ። ይሄ ትልቅ ዋጋ ነው የከፈላችሁት። ያው ብድራቱን ከጌታ ይገኛል። ተባረኩ። ደስ ብሎ ያው አንቺ እንግዲህ ትልቅ ሰው ነሽ። ምክንያቱም ያንቺ ልጅን ፈልግ ከነገረሽ በኋላ ይችን ልጅ ፈልግ እያልሽ መናገር እንደገና ልጆችሽ ትልቅነት ነው። አሁን ደግሞ ያለሽ ደስታ ራሱ አውርተናል ከኔ ጋር እና በጣም ትልቅ ነገር ነው። እናንተ ከተመለሳችሁ በኋላ ወደ ሐዋሳ እና ዛሬ እንደምትመጡ ሄዳችሁ ከተመለሳችሁ በኋላ ትናንትና ይደውልልኝ ነበር። እየደወለ በሰላም ገቡ ወይ እንደው ፈራው አለ። አንዱ አደጋም ይደርስባችኋል ብዬ ከሰማ በኋላ በጣም ፈራ። ገቡ በሰላም ከዛ መጨረሻ ላይ አው ገብተዋል ስለው አረፈ ማለት ነው። እሷም ደግሞ እረፍት አልነበራትም እና ስልኩን እንኳን ስጠኝ ላውራው ላግኘው። እንግዲህ ዛሬ እግዚአብሔር ረድቷችሁ ዛሬ ተገናኝታችኋል። እስቲ ተጎን ያሉትን ደግሞ ማን ልበል? ታደለች ይባላለሁ። የነሱ ጎረቤት ነኝ። ልጅ እንዳለው ቆይቷል የሰማሁት፣ ግን እንደሚያፈላልጉ አውቃለሁ። ያው ስላልተገኘች ነው። ግን ሳምንቱን ነው ቅዳሜ ተነግሯል። እሑድን ነገረችኝና በጣም ደስ አለኝ። እግዚአብሔር ይመስገን ናታኔም እናገለግላለን። በጠዋት ነው የሰማሁት እና ደስ ብሎ በቃ ናታኔማችንን አገልግለን መጣን። ከዛ በኋላ ይሄው ልንገናኝ ነው ስትል እኔም አንድ ከቤተሰብ እየተደሰትኩት እኔ ነኝ። በቃ ከሰማው ጀምሮ እግዚአብሔር ይመስገን። እግዚአብሔር ታላቅ ነገር አደረገላቸው። ስሙ ይባረክ። ልጅ መፈለግ ቀላል አይደለም፣ መገኘትም ቀላል አይደለም። ስለተገኘች እኛም ደስ ብሎናል። በቃ እንደ ጎረቤት እግዚአብሔር ይመስገን። እኔ ብሩክታዊት እባላለሁ። ያው ከነገረችኝ ጀምሮ እኔ በጣም ነው ደስ ያለኝ። ጌታን አመሰገንኩ። በእውነት እግዚአብሔር ትልቅ ነው። ያው ጌታ ሁሉን ነገሩን ውብ አድርጎ ሰራው ይላል። ሁሉም በጊዜው ነው። በቃ በዛን ሰዓት እግዚአብሔር ያውቃል። ይሄ ነገር እንደሚሆን እኮ ያውቃል። እሷም ልጇን ይዛ እሷም እንደምታሳድግ ሌላም ትዳር እንደሚመሰርት እግዚአብሔር ያውቃል። እግዚአብሔር በነገር ሁሉ ተሳስቶ አያውቅም። ግን ሁሉም በጊዜው ውብ አድርጎ ሰራ። አሁን ሁሉን ውብ ስላደረገው እግዚአብሔርን እናመሰግናለን። የሚመሰገን አምላክ እሱ ብቻ ስለሆነ በእውነት እኔ ድንቅን አድርጓል ብዬ እግዚአብሔርን እናመሰግናለሁ። ስለነሱ ጌታ የተባረከ ይሁን። በጣም ደስ ብሎኛል።
እሺ የዛሬ ቀን ለኔ በጣም ደስ ነው ያለኝ። ታደለች ግለጡ የተለየ ቀን ነው ለኔ። ምክንያቱም እነሱ ጎረቤቶቼ ናቸው። በጣም ጥሩ ሰዎች ናቸው። በጣም ጥሩ ሰዎች። ከትላንት ወደ ስደውልልኝ ሰምቼ ስላልነበረ በቃ ድንጋጤ ነው የሆነብኝ። ደስታን ጭምር ሊሆን ይችላል ብዬ ነው። ምክንያቱም እንዴት ስላት እንዲህ ነገር ስትለኝ አረ በህይወት አለች አልኳት። አዎ በህይወት አለች ልንሄድ ነው ስትለኝ አረ እግዚአብሔር የተመሰገነ ይሁን። ይሄ በህይወት አለች የሚባል ነገር ራሱ ትልቅ ነገር ነው። አባትና እናት ዛሬ ተገናኝቶ በአይን መታየት ቀላል ነገር አይደለም። እግዚአብሔር ባለው ጊዜ የሚሆን ነገር ነው። የዛሬ ቀን የተለየ አድርጌ ነው ያየሁት እውነት። ምክንያቱም ጠፋ የሚባል ነገር ነው እንጂ ያለ እንደዚህ ማገናኘት ቀላል ነገር አይደለም። እግዚአብሔር ውለታችሁ ይክፈላችሁ። እናንተ ከሰው አይገኝም ውለታ ከእግዚአብሔር ዘንድ ግን ይገኛል። ይሄ ቀላል ነገር አይደለም። በየቤት የሚያለቅስ በየቤት የሚተክስ ስንት ሰው አለ። ግን አባትና እናት እንዲህ ተለያይቶ በጊዜ እግዚአብሔር ሲያገናኝ በአንድ በኩል ከእናንተ የተነሳ ነው። እግዚአብሔር ደግሞ ሰውም ያነሳል። እግዚአብሔርን የጠፋ የሚቀሰቅስ ሰው ከጎን ያነሳል። እግዚአብሔር መልካም ባደረጋችሁበት ነገር ውለታችሁ እግዚአብሔር ይክፈላችሁ። ትልቅ ሰዎች ናችሁ እናንተ። እውነት ትልቅ ሰዎች አድርጌ ነው የማያችሁ። በተለያየም ነገር ሳይ ትልቅ ነገር እንዲህ ሳይታወቅ ይወለዳል ይጠፋል እንዲሆነ መሞትና መቅበር እኮ ቀላል ነገር አይደለም። የወደቀበት ማያውቅ አባትና እናት በጣም ሀዘን ውስጥ የሚኖር ብዙ ሰው ይኖራል። እግዚአብሔር ግን በጊዜ ሲያገናኝ መልካም ነው። እግዚአብሔር ሲያገናኝ መልካም ነው። በቃ እውነት የዛሬ ቀን የእግዚአብሔር ቀን ነው። መልካም ቀን ነው ለነሱ ለቤተሰብ ማገናኘት። እኛ ግን ዛሬ እንደ ቀላል ነገር ነው የምናየው። እንደ ትንሽ ነገር አድርገን ነው የምናየው። አይደለም፣ ከባድ ነገር ነው። በእግዚአብሔር ዘንድ መልካም ነገር ነው ይሄ ነገር። ጌታ ስሙ ይባረክ። እነሱ ያገናኘ አምላክ እናንተም ጥበቃ በዚህ ቦታ አስቀምጦ ጥበቃ ይብዛላችሁ። መልካምነት ከናንተ ጋር ይሁን። እኔ ወዳቸዋለሁ። ጎረቤቶች ናቸው። በቃ አለ ሲባል በህይወት አለች ልጅቱ አልኳቸው። አዎ እንዲህ ነገር አለች። በጣም ነው ደስ ያለኝ። ተባረኩ። እግዚአብሔር ይባርካችሁ። እስኪ በመሃል አንድ ቢሰነብትም ወደዛ ቢተስበልስቲ ወደዛ ያየነው እሷም ስትወለድ አብሮ የነበረ ልጅ አሁን ገብቷል እና በእውቀት ይባላል። እሱ ስትወለጅ አብሮ የነበረ ልጁ እሷ ናት። ሰላም እንዴት ነህ? እግዚአብሔር ይመስገን ደህና በጣም ደስ ይላል። ስሜ ወንዳቸው እባላለሁ። ከበልስቲ ጋር የስራ ባልደረባዬ ነው። 16 ዓመት አብረን ሰርተናል። ከመሀል ሳያስታውሳት እንትን ሳይልም አይቀርም። 2010 ግን ትዝ ይለኛል የሆነ ቄስ የሆነ ማዲያ በእነሱ ሀገር መስመር ነው የማዲያ ጥበቃ ምናምን ናቸው። ስልክ ሁሉ ሰጥቷቸው ምናምን ሀገር ቤት እንዲሄዱ ልኳቸው ነበር። ሄዶ መልስ ምን ያሉት ደውለው አገኘኋት እንደዚህ ያለች ድሮ ነበር እንጂ እውነት ይሁን ተሰጥቶ እንጃ እንደሱ ቃል ግን ብለውታል። ከዚያ ከመሀል እደውላለሁ ብር እሰጥሃለሁና እዚያ ሀገር ቤት ሄዳለህ አላቸው። ከመሀል 2010 ግርግር ነበር በአጀ በሻሸመኔ መስመር ሞባይላችን ሁላችን ተሰረቀ። ተወሰዱት። የሆነ ግርግር ነበር ወሰዱት። ከዚያ አድራሻ አንዲያም ያኔ ለምን በወረቀት አልጻፍከውም አልኩት። አልተባለም፣ አልተጻፈም በወረቀት ላይ እንጂ እስከዚህ ሁሉ ሞክሯል። ዞሮ ስልኩ ጠፋበት። ከዚያም ከመሀል ከሀገር ቤት እየደወለ ሁሉ ቅርብ ነው የማትሄዱ የ3-4 ሰዓት ነው ወንድሞችም ሁሉ ጎተጎታቸው ነበር እና እንደተባለው እግዚአብሔር ባለው ቀን ሆኗል። እግዚአብሔር የተመሰገነ ይሁን እንጂ ሐዋሳ እኮ የሁሉ ዓመት ኖራችን ሐዋሳ ነው። ከምገድም እዚያ ነው፣ ሳይታችን እዚያ ነው፣ መኪናም እዚያ የምናቆመው እዚያ ነው የምንኖረው። ግን ሐዋሳ ሲባል ጭራሽ ነው የገረመኝ። ግን መጨረሻው እንኳን አሰማረው እግዚአብሔር። የስራ ባልደረባ ነኝ እና ሁሉም ብለውታል። እንኳን ደስ አላችሁ ነው። እሺ ሁላችሁንም እንኳን ደስ ያላችሁ የምትይዋለሽ ጨርሳችኋል። ሁላችሁንም እንኳን ደስ ያላችሁ። ታምራላችሁ። እናንተም በጸሎት ስታግዙ የኖራችሁት ማለት ነው። እንግዲህ እግዚአብሔርን እጅግ አድርገን እናመሰግናለን። ይህ ታላቅ ቀን ነው። ታላቅ ነገር ነው የሆነው። አሁን እንግዲህ ያው ኬክ እንቆርሳለን። እሺ እንግዲህ የደሬ ካናዳ ሚዲያ ተከታታዮች እንዳያችሁት ነው ፕሮግራሙ። እንግዲህ አሁን ደግሞ ወደ ኬክ ቆረሳ እንገባለን። አባትና ልጅ
ተገናኝተዋል። ስለዚህ እንኳን ደስ ያላችሁ። ተነስታችሁ ኬክ ትቆርሳላችሁ። በቃ እንቆምና እንኳን ደስ ያላችሁ። እንግዲህ ከአመታት በኋላ ወደ 25 ዓመት ነው የሚሆነው። ኦኬ ወደ 25 ዓመት አካባቢ ከተለያዩ ከ3 ወር ህፃን እያለች ካገኛት በኋላ ዛሬ ተገናኝተዋል እና ያንን በማስመልከት የደስታቸው እዚህ ያሉት በሙሉ የደስታቸው ተካፋይ ናቸው። ስለዚህ እንኳን ደስ ያላችሁ። ስለዚህ አብራችሁ ኬክ ትቆርሳላችሁ። ተያያዙ። እሺ እናመሰግናለን። ትቀመጣላችሁ። እሺ እንግዲህ እንደተመለከታችሁት ነው የወንድማችን በልስቴ እና የልጃችን ደግሞ የሸዋዬ ደስታ፣ የሁሉም ሰው ደስታ፣ የስንት ዓመት ልቅሶሽ ዛሬ መልስ አግኝቷል። የልጅሽን አገናኝተሻል። ስንት ዓመት መከራ በልተሽ አሳድገሽ፣ ቅድም እሱም እንደዚ አይነት ልቅሶ የነበረው ይቅርታ እያለ በጸጸት ሲል የነበረው እና እዚህ አድርሰሻል። ሳታገቢ ሳትወልጂ ሰው ቤት ሆነሽ አሳድገሽ ይህን ሁሉ አድርገሻል። እንግዲህ ዛሬ ደግሞ ፍሬውን አይተሻል እና ትልቅ ሰው ነሽ እና እዚህ ደግሞ የደስታ ተካፋይ ብለው አንድ አይነት ልብስ ለብሰው በጸሎትም ሲያግዙ የነበሩት እህትሽም ወንድምሽም ሁሉም አሉ። እንግዲህ ደሬ ካናዳ ሚዲያ ተከታታዮች ለዛሬ የነበረን ፕሮግራም ይሄ ነው። ይህንን ፕሮግራም ሰብስክራይብ፣ ሼር፣ ላይክ አድርጉ። እንግዲህ እንደዚህ አይነት ጉዳይ ያላችሁ ልጃችሁን ቤታችሁን መገናኘት የምትፈልጉ በዚህ ታች ባለው ስልክ ቁጥር መደወል ትችላላችሁ። ለዛሬ ያለን ፕሮግራም በዚህ ያበቃል። እናመሰግናለን።